የሰው ልጅ ህይወት ይወርዳል ይወጣል፣ መከራ ስቃይ ሊያጋጥመው ይችላል። በዚህ ውስጥ ተስፋ ማስቆረጥ ምናምኖች ሊገጥሙ ይችላሉ። እናንተ ወጣቶች በፍጹም ተስፋ እንዳትቆርጡ፣ በጎ ነገር እንድታስቡ፣ መንፈሳዊ ጥንካሬያቸውን እንድታዳብሩ። ዲሲፕሊን የአንድ ሰው ውበት ነው። ውበት የምንለው ፀጉር፣ ጥርስ ምናምን አይደለም። ውበት የምንለው የአንድ ሰው ዲሲፕሊን ነው። እኔ አሁን በጣም ነው ማምነው። ለምን? ከልብሱ የተነሳ ነው አይደል? ማንነት አይዴንቲቲ ደግሞ የበለጠ የሚሆነው በጣም ጥሩ የሆነ ዲሲፕሊን ሲኖረኝ ነው። ዲሲፕሊን ሼፕ የሚሆነው በመንፈሳዊ ዓለም ወደ ቤተክርስቲያን ጠጋ በማለት ሊሆን ይችላል፣ በመጸለይ ሊሆን ይችላል፣ ለሰዎች ደግ ነገር በማድረግ ሊሆን ይችላል። ስለዚህ ለሰዎች ደግ ማድረግን መማር፣ በጎ ነገር ማድረግ ብድራት እንደሆነ እግዚአብሔር እንደሚከፍል ማወቅ ያስፈልጋል። ትጉ ታታሪ መሆን ህይወትን ሊቀይር እንደሚችል ማወቅ ያስፈልጋል። ስለዚህ በሽታም ይሁን ድህነትም ይሁን ምንም ይሁን የሚያልፍ አልፎም ሌላ ታሪክ የሚቀይር ስለሆነ ድህነትም ይሁን ህመም ለእናንተ ጥሩ አጋጣሚ ሊፈጠር የሚችል ነገር ስለሆነ በፍጹም ተስፋ እንዳትቆርጡ።